አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። የቅን መንገድ ቻናል ተከታታዮች፣ ያው ዛሬ ይዤላችሁ የመጣሁት እንደተለመደው አፖችን ወይም ደግሞ ዳዕዋዎችን አይደለም የራሴን ገጠመኝ ነው ይዤላችሁ የመጣሁት። ለራሴም ጥያቄ የሆነብኝ ነው ይዤላችሁ የመጣሁት። ማለት በቃ ግራ ነው የተጋባኝ ማለት ነው። ብቻ ፍትህ እቃማ አላለለን ማለት ነው። አንድ ሰው እንኳን እንደው አንድ ሸሪያ እንኳን ሊረዝቀን ጠፋ። በቃ አንድ ሸሪያ እንኳን ሊላህ ብሎ የሚረዝቀን ጠፋ ማለት ነው። ጠፍቶ ነው አይደል? እና አሁን ለአምስተኛ ጊዜ ሸሪሃዬ ሊቆረጥ 2 ቀን ነው የቀረው ማለት ነው። ይህ ሸሪሃ ደግሞ ለየት ያለ ነገር አለው። እሱም እንግዲህ ሌሎች ሲቆረጡ አያማክሩኝም ነበረ ማለት ነው። አያማክሩኝም ነው የሚባለው ማለት ሪሳላ ምናምን ሜሴጅ እኔ ልባል አልኩት ነው እንጂ ልከውልኝ አያውቁም ማለት ነው። እና የአሁኑ ሸሪሃ ደግሞ በየቀኑ በ900 ኮድ እየላከልኝ ወይም ደግሞ ኤስቲሲ ባንክ በዛ እየላከልኝ ነው ማለት ነው። በጣም ግራ ያጋባኝ። ወይ ተቆርጦ ተስፋ ያስቆርጠኝ ወይ ደግሞ አለ ብዬ ተስፋ ላደርግ ማለት ነው። ብቻ እያወላወልኝ ይገኛል። አሁን እንግዲህ ቴክስቱን አሳያቸዋለሁ ማለት ነው። በመጀመሪያ የመጣልኝ እዚህ ላይ በመጀመሪያ ልግባና ላሳያችሁ ማለት ነው። እና በመጀመሪያ ሰባህል ኸይር መሊክ ይለኛል ማለት ነው። እንደዚህ እያለ ነው ብዙ ጊዜ ይመጣልኝ። እና ይህንን አስተርጉሚው ምን ይላል መሰላችሁ? በኢቃማችሁ እንደገና ማሳደስ ትችላላችሁ ነው የሚለውና ሌላ ሰውም ከፈለገ ሰጥቸው ሸሪሃውን ከመቆረጡ በፊት ወደ ራሱ ማዞር ይቻላልም አሉ። ያው ግን ደረሱበት፣ ውሰዱና አዙሩት ኢቃማ ያላችሁት። አይ ባክን ሰዋ ሸሪሃ 120 ብር ተገዝቶ ማለት ነውና 30 ቀን አለ። ከ30 ቀን በኋላ ይቆረጣል ወይም ደግሞ ከ25 ቀን ከ7 ቀን እያለ ቀን ሰጥቶ የነበረ ዛሬ ደረሰ። ግን ቴክስቱ ሲበዛ ነው ለእናንተ ላሳያችሁ የፈለኩትና እስቲ ጭንቀቴን ላካፍላችሁ። እናንተ መላካላችሁ ወይም ደግሞ እንደዚህ አይነት ገጠመኝ ገጥሟችሁም ከሆነ እስኪ በኮሜንት ንገሩኝ። ዝም አለ። ያው እንደምታዩት የተለያዩ ኮዶችን እየላከ በተለይ 900 ኮድ ላይ መቼም ብዙ ቴክስት ነው የላከልኝ። ያው እንግዲህ አሁን ላይ ከ2 ቀን በኋላ ብሎ ውሳኔ ሰጥቶኛል። እንግዲህ ይህ እውነት እየመሰለኝ ነው ማለት ነው። እና እንግዲህ ለ5ኛ ጊዜ ማለት ነው ተኸየሉ፣ ለ5ኛ ጊዜ ነው የሸሪያ ሲቆረጥብኝ ማለት ነው። ሸሪሃ እንደኔ አልበረክት ያላችሁ ሰዎች አላችሁ፣ ግን አላችሁ። እንዴት ነው ስሜቱስ? እንደወላይ ሰዎችንም እኮ ማስተዋወቅ በቃ በጣም ነው የሚደብረው። እንደ አዲስ መተዋወቅ ምናምን በጣም ነው የሚከብደው ስሜቱ ከብሩ እንደገና መተዋወቁ ማለት ነው። ማነሽ ማነህ መባባል ሁልጊዜ በጣም ይከብዳል ማለት ነው። እንደ ደላላ 5 ሸሪሃ መቃየር ማለት ከባድ ነው። ያው ብቻ እሱም አንድ ሸሪሃ አለኝ። እስኪ ያህንኑ ያበርክትልሽ፣ እድሜውን ያርዝምልሽ፣ ሳኡዲን በቃይ ብለሽ እስከምትሄጂ ያጣወለ ዑምሩ ነው የሚባለው፣ ያጣወለ ዑምሩ እና ያ ጀማ እስኪ በዚህ ጉዳይ ላይ አስተያየት ስጡ። እንደዚህ አይነት ቴክስት እየላከ ማስጠንቀቂያ ሰጥቷችሁ ያውቃል ሸሪያችሁ ከመቆረጡ በፊት? ሌላው ሰብስክራይብ፣ ላይክ እንዲሁም የተለያዩ ጠቃሚ ቪዲዮዎች ሲደርሷችሁ ሼር እያደረጋችሁ ለሌሎች እንዲጠቀሙበት አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።